የኦሮሚያ ክልል መንግስት ከ3 የክልሉ ከተሞች ውጪ በህገወጥ መንገድ ተገንብተዋል ላላቸው ቤቶች የባለቤትነት ማረጋገጫ ሊሰጥ ስለመሆኑ ሌተናል ጀነራል ታደሰ ወረደ በትግራይ ክልል ለመፈጸም የገቡትን ቃል ሳይፈጽሙ የ1 ዓመት የስልጣን ጊዜያቸው ተጠናቋል ሲሉ የስምረት ፓርቲ ከፍተኛ አመራር መግለጻቸውን እንዲሁም የትምህርትና ስልጠና ባለስልጣን ከትምህርት ዘርፉ እንዲወጡ ቢታዘዙም እስካሁን አልወጡም ያላቸውን 52 የከፍተኛ ትምህርት ተቋማት ስም ዝርዝር ይፋ ማድረጉን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናው የኦሮሚያ ክልል መንግስት ከ3 የክልሉ ከተሞች ውጪ በህገወጥ መንገድ ተገንብተዋል ላላቸው ቤቶች የባለቤትነት ማረጋገጫ ሊሰጥ መሆኑን ገለጸ። የኦሮሚያ ክልላዊ መንግስት ከ3 የክልሉ ከተሞች ውጪ ባሉ አካባቢዎች በህገወጥ መንገድ ግንባታቸው ተካሂደዋል ላላቸው ቤቶች የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑን አስታውቋል። በክልሉ ካቢኔ ህገወጥ የከተማ ቤትን ህጋዊ ለማድረግ የጸደቀውን ደንብ መነሻ በማድረግ የክልሉ መሬት ቢሮና ጠቅላይ አቃቤ ህግ ማብራሪያ ሰጥተዋል። የኦሮሚያ ክልል የመሬት ቢሮ ኃላፊ መሰረት አሰፋ በዚህ ወቅት እንደ ክልል መሬትን በዘመናዊ መንገድ ለማስተዳደር የመሬት አጠቃቀም ፕላን መተግበሩንና የካዳስተር ስርዓትን ወደ ትግበራ እየገባ መሆኑን ገልጸዋል። በመሆኑም ዘመናዊ የመሬት አስተዳደር ስርዓትን በሚፈለገው መልኩ መተግበር እንዳይቻል እንቅፋት የሆኑትን ህገወጥ የመኖሪያ ቤቶች ግንባታ ህጋዊ ለማድረግ የሚያስችል ደንብ በክልሉ ካቢኔ መጽደቁን አስረድተዋል። በዚህም ከከተማው ፕላን ጋር የሚስማሙ ግንባታዎች በከተማው የአካባቢ ልማት ፕላን መስፈርት መሰረት እንዲቀጥሉ እንደሚደረግ ገልጸው የከተማውን ፕላን የማያሟሉ ከሆነ ግን እንዲፈርሱ እንደሚደረግም ጠቁመዋል። አክለውም ከ2005 ጀምሮ ግንባታቸው የተካሄዱና ግንባታቸው ከከተማው ፕላን ጋር የሚስማሙት በአሁኑ የከተማ የሊዝ ዋጋ የጣራና የግድግዳ ግብር እንዲሁም 30% ቅጣት እንዲከፍሉ እንደሚደረጉም ገልጸዋል። ክፍያውን በአንድ ጊዜ ከፍለው ማጠናቀቅ ለማይችሉ ሰዎች በ2 ዓመታት ውስጥ ከፍለው ማጠናቀቅ እንደሚችሉ በመመሪያው መቀመጡን የገለጹት ኃላፊዋ ይህ ውሳኔ ግን የሸገር፣ አዳማና ቢሾፍቱ ከተሞችን እንደማይመለከትም አስታውቀዋል። ሊቀጥሉ ይደረጋል። ከፕላን ጋር የማይስማሙ ግንባታዎች እንዲፈርሱ ይደረጋሉ። ከ2005 ዓ.ም ጀምሮ ከፕላን ጋር የሚስማሙ ይዞታዎች በአሁኑ የሊዝ ዋጋ በተጨማሪም የጣራና ግድግዳ እንዲሁም 30% ቅጣትን በመጨመር ማስከፈል፣ በአንድ ጊዜ ከፍለው የመሬት ባለቤትነት ማረጋገጫ መውሰድ ለማይችሉ በ2 ዓመት ውስጥ እንዲከፍሉ ማድረግ፣ ወዲያውኑ ለሚከፍሉ ክፍያቸውን እንደጨረሱ የመሬት ይዞታ ማረጋገጫ ሰነድ ወይም ካርታ መስጠት፣ ወደፊት እንዳይደገም ጠንካራ ተጠያቂነት ህጎች ተዘጋጅተዋል። ከ2018 ዓ.ም መጋቢት 10 በኋላ የተገነቡ ህገወጥ ግንባታዎች መረጃን በሳተላይት ፎቶ መኖራቸው ከተረጋገጠ በከተማ አመራሮችና የሚመለከታቸው ባለሙያዎች ላይ ከባድ የእርምት እርምጃ ይወሰዳል። ይህ ውሳኔ በአዳማ፣ ቢሾፍቱና ሸገር ከተሞች ላይ ሬጉላራይዜሽንና ኤልዲፒ ስራ ላይ እየዋለ በመሆኑ የማይተገበር መሆኑን እንገልጻለን። የክልሉ ጠቅላይ አቃቢ ህግ ቢሮ ኃላፊ ጉዮ ዋሪዮ በበኩላቸው ደንቡ ከ2005 እስከ መጋቢት 10 ቀን 2018 ድረስ ያለውን ጊዜ የሚያካልል መሆኑን አስገንዝበዋል። አክለውም በዚህ ደንብ ለመጠቀም የሚያመለክት ማንኛውም ሰው በአንድ ከተማ ውስጥ ከአንድ ህገወጥ ግንባታ ያልበለጠ ያለው ሰው ብቻ እንዲሆን ደንቡ የሚያስገድድ መሆኑን ገልጸው ነገር ግን በቀበሌ ቤቶችና መሬቶች ላይ የተገነቡትን ህገወጥ ግንባታዎች የማይመለከት መሆኑን አብራርተዋል። ሌተናል ጀነራል ታደሰ ወረደ በትግራይ ክልል ለመፈጸም የገቡትን ቃል ሳይፈጽሙ የ1 ዓመት የስልጣን ጊዜያቸው ተጠናቋል ሲሉ የስምረት ፓርቲ ከፍተኛ አመራር ገለጹ። የስምረት ፓርቲ ከፍተኛ አመራሩ አቶ ጣዕማ ረዶም ከቀናት በኋላ የስልጣን ጊዜያቸው ስለሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ጉዳይና የጊዜያዊ አስተዳደሩን ቀጣይ እጣ ፈንታን በሚመለከት እንዲሁም ስለ ክልሉ ወቅታዊ ሁኔታ ዝርዝር ማብራሪያ ሰጥተዋል። አቶ ጣዕመ ሲያብራሩ ሌተናል ጀነራል ታደሰ ሲሾሙ በትግራይ ሰላምና መረጋጋት እንደሚሰፍን፣ የመልሶ ማቋቋምና ተፈናቃዮችን ወደ ቀያቸው የመመለስ ስራ ተሰርቶ እንዲሁም አስፈላጊ ነገሮች ተገባደው ወደ ምርጫ በመግባት መደበኛ አስተዳደር እንደሚፈጠር ቃል ተገብቶ ነበርም ብለዋል።
ሆኖም ግን የተባባሰ እንጂ የተሻሻለ ነገር ሳይኖር ነው አንድ ዓመት የተገባደደው ያሉት የስምረት ፓርቲ ከፍተኛ አመራሩ እንዲያውም በትግራይ ጽምዶ የተባለ ቅዥት ተጀምሯል ሲሉ ለሪፖርተር ተናግረዋል። የህወሓት ቡድን ከሌሎች ኃይሎች ጋር ጽምዶ ሲፈጥር የጊዜያዊ አስተዳደሩ መዋቅር ራሱ ይህን አያውቀውም፣ ዓለም አቀፍ ሚዲያዎች ናቸው እያጋለጡት ያለው ብለዋል። አቶ ጣመ ጊዜያዊ አስተዳደሩ የተሰጠውን የአንድ ዓመት ኃላፊነት በአግባቡ ሳይወጣና የገባውን ቃል ሳያሳካ ዳግመኛ የጦርነት ስጋት ደመና በትግራይ ላይ ዳምኗል ሲሉ አብራርተዋል። በህወሓት በኩል የጦርነት ፍላጎት መኖሩን እኛም መረጃዎችን እያገኘን ነው የሚሉት የፓርቲው አመራር ከሻዕቢያና ከአማራ ታጣቂ ኃይሎች መሪዎች ጋር ስብሰባዎችን እያደረጉ መሆኑን እናውቃለን በማለትም አስረድተዋል። አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር በነበሩበት ወቅት ጥምር ኮሚቴ የሚባል ተመስርቶ ነበር በማለት ያስታወሱት አቶ ጣመ 7 የክላስተር አመራሮች ያሉበት በድምሩ 10 ሰዎችን ያሰባሰበ የጋራ ኮሚቴ ተመስርቶ ነበርም ብለዋል። ግንኙነት ማድረግ ሲጀመር ግን ዋና የኮሚቴው ስራ አስተዳደሩን መተቸት፣ የሚሰራቸውን ስራዎች ማደናቀፍና መቃወም እንዲሁም አቶ ጌታቸውን ላለማሰራት የሚደረግ ሙከራ ብቻ ሆነ ሲሉ በወቅቱ ስለነበረው ሁኔታ አስረድተዋል። አሁንም ተመሳሳይ ተግባር እየተፈጸመ ነው ሲሉ በክልሉ የጊዜያዊ አስተዳደሩን የሚያደናቅፍ ካውንስል መቋቋሙን አንስተዋል። የአማራ ክልል ከፍተኛ የስራ ኃላፊዎች በክልሉ የተለያዩ ከተሞች የውይይት መድረኮችን አካሄዱ። ሰሞኑን በአማራ ክልል ባሉ የተለያዩ ከተሞች የክልሉ የስራ ኃላፊዎች ውይይት አካሂደዋል። በዚህም በደቡብ ጎንደር ዞን ደብረ ታቦር ከተማ አስተዳደር በወቅታዊ ጉዳዮችና በቀጣይ አቅጣጫዎች ዙሪያ የአማራ ክልል የጸጥታ ኃላፊዎች በተገኙበት የውይይት መድረክ ተካሂዷል። በመድረኩ የክልሉና የደቡብ ጎንደር ዞን ከፍተኛ የስራ ኃላፊዎች፣ የደብረ ታቦር ከተማ አስተዳደር ሰላም አስከባሪዎችና የፖሊስ አባላትም ተሳትፈዋል። በመድረኩ ንግግር ያደረጉት የአማራ ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ በሪሁን መንግስቱ የነበሩ ክፍተቶችን በማጥበብ የተፈጠረውን ቀውስ ቀልብሶ ሰላምን ለማረጋገጥ በአጭር ጊዜ ውስጥ ወደ ስራ ይገባልን ብለዋል። በተመሳሳይ በኦሮሞ ብሔረሰብ አስተዳደር አጎራባች ሰሜን ሸዋ ዞን አጣዬ ከተማ ህዝባዊ የጋራ የሰላምና የልማት መድረክ መካሄዱን የክልሉ ኮሚኒኬሽን አስታውቋል። በውይይቱ የተገኙት በምክትል ርዕሰ መስተዳደር ማዕረግ የከተማ ዘርፍ አስተባባሪ ዶክተር አህመድን መሐመድ የመንግስት የሰላም በር አሁንም ክፍት በመሆኑ ታጥቀው የሚንቀሳቀሱ አካላት ወደ ሰላም እንዲመጡ የሀገር ሽማግሌዎች ሊሰሩ ይገባል ሲሉም ተናግረዋል። እንዲሁም ከሰሜንና ከደቡብ ወሎ ከወልዲያ ከደሴና ከኮምቦልቻ ከተማ አስተዳደር የስራ ኃላፊዎች ጋር በልማትና በመልካም አስተዳደር ጉዳዮች ዙሪያ ውይይት ተካሂዷል። በውይይቱ የአማራ ክልል ምክር ቤት ዋና አፈ ጉባኤ ፋንቱ ተስፋዬ፣ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴንና ሌሎች ከፍተኛ የስራ ኃላፊዎችም ተገኝተዋል። በሰሜን ሸዋ ዞን የመንዝማማ ምድር ወረዳና የሞላሌ ከተማ አስተዳደር በተካሄደው ውይይት የተገኙት የመከላከያ ሰራዊት የልዩ ዘመቻዎች እዝ ዋና አዛዥ ሌተናል ጀነራል ሹማ አብደታ ችግሮችን ለመፍታት አፈሙዝ ከመምረጥ ይልቅ በሰለጠነ የውይይት መንገድ መፍታት ለሀገር እድገት ወሳኝ ነው ሲሉ ተናግረዋል። በተያያዘ መረጃ የክልሉ ከፍተኛ የስራ ኃላፊዎች ከደንበጫ ከተማና ዙሪያ ወረዳ ነዋሪዎች ጋርም ተወያይተዋል። የትምህርትና ስልጠና ባለስልጣን ከትምህርት ዘርፍ እንዲወጡ ቢታዘዙም እስካሁን አልወጡም ያላቸውን 52 የከፍተኛ ትምህርት ተቋማት ስም ዝርዝር ይፋ አደረገ። የኢፌዴሪ ትምህርትና ስልጠና ባለስልጣን ከከፍተኛ ትምህርት ሴክተር እንዲወጡ ቢታዘዙም እስካሁን ያልወጡትን ተቋማት ስም ዝርዝር ይፋ ያደረገው ተቋማቱ የዘርፉን ጥራት ለመቆጣጠር በሚደረገው ሂደት የተላለፉትን ውሳኔዎች ተግባራዊ ባለማድረጋቸው ነው ተብሏል። ከዘርፉ እንዲወጡ ከታዘዙ በኋላም ለምን እንዳልወጡ ለመጠየቅ በተደጋጋሚ መጥተው እንዲያስረዱ ብትጠይቅም ተግባራዊ አላደረገም ሲሉ ባለስልጣኑ ተናግረዋል። ለተቋማቱ ጥሪ የተደረገ ቢሆንም የሚጠበቅባቸውን መስፈርትና ሂደት በማሟላት ከትምህርት ሴክተር ያልወጡ መሆኑ ታውቋል። ስለሆነም ተቋማቱ የተላለፈውን ውሳኔ ተግባራዊ ባለማድረጋቸው ሕጋዊነታቸው የተቋረጠ በሚል የዘረዘራቸውን ከፍተኛ የትምህርት ተቋማት በዜጎች ላይ ጉዳት እንዳያደርሱ የከፍተኛ ትምህርት አገልግሎት መስጠት እንዲያቆሙ እንድታደርጉልን ሲል ለክልሎችና ለከተማ አስተዳደሮች በጻፈው ደብዳቤ ላይ አስታውቋል። ባለስልጣኑ በተጨማሪም እስካሁን ያደረሱት ጉዳት ካለ በመፈተሽ አስፈላጊ የሆነ የሕግ እርምት እርምጃ እንዲወሰድባቸው በማለትም ጠይቋል። ተቋሙ ለክልሎችና ለከተማ አስተዳደሮች በጻፈው ደብዳቤ ላይ አዲስ ፋና፣ ቢኤ፣ ኡቡንቱ ቢዝነስና ቴክኖሎጂ ኮሌጅ፣ ማያና ሴንቸሪ ኮሌጅ እንዲሁም ሌሎች 47 የትምህርት ተቋማትም ይገኙበታል።
ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎች መውደማቸውን ሲገልጹ የቡድን ሰባት ሀገራት ሚኒስትሮች ደግሞ ጦርነቱ የሚያስከትለው ኢኮኖሚያዊ ቀውስ ላይ ሊወያዩ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የስርዓት ለውጥ ለማምጣት የነበራቸውን ፍላጎት አሳክቻለሁ ብለው እንደሚያምኑ ተናግረዋል። የዩክሬን ጠቅላይ ሚኒስትር ኪር ስታርመር በበኩላቸው በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉት ውይይት የሆርሙዝ ወሽመጥ መዘጋት ያስከተለው ኢኮኖሚያዊ ጫናን ያነሳሉ ተብሏል። በሌላ በኩል ደግሞ የዓለም ነዳጅ ዋጋ ሲጨምር ትራምፕ የኢራንን ሀርግ ደሴት ለመቆጣጠር እያሰቡ መሆኑን ገልጸዋል። ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎች መውደማቸውን ሲገልጹ የቡድን ሰባት ሀገራት ሚኒስትሮች ደግሞ ጦርነቱ የሚያስከትለው ኢኮኖሚያዊ ቀውስ ላይ ሊወያዩ መሆኑ ተገለጸም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ለረጅም ጊዜ ሲፈልጓቸው የነበሩ ኢላማዎች መመታታቸውንና መውደማቸውን ሲገልጹ የቡድን ሰባት ሀገራት ሚኒስትሮች በበኩላቸው የመካከለኛው ምስራቅ ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ ተገልጿል። ፕሬዝዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በኢራን የሚገኙ በርካታ ኢላማዎች መውደማቸውን አስታውቀዋል። ትራምፕ በትሩዝ ሶሻል ገጻቸው ላይ በኢራን ለረጅም ጊዜ ስንፈልጋቸው የነበሩ በርካታ ኢላማዎች በታላቁ በዓለም ላይ ካለው ምርጡና አውዳሚው ጦራችን ተመተዋል ወድመዋል ሲሉ ተናግረዋል። ባለፈው ሳምንት የአሜሪካ ማዕከላዊ እዝ ጦሩ በኢራን የሚገኙ ከ9,000 በላይ ኢላማዎችን መደብደቡን ገልጾ እንደነበርም አይዘነጋም። በተጨማሪም ዶናልድ ትራምፕ በቅርቡ ኤርፎርስ ላይ ሆነው በሰጡት ቃለ ምልልስ ወቅት በኢራን የስርዓት ለውጥ ለማምጣት የነበራቸውን ፍላጎት አሳክቻለሁ ብለው እንደሚያምኑም ተናግረዋል። ትራምፕ ባለፈው ሳምንት በተመሳሳይ ለፎክስ ኒውስ ቃለ ምልልስ አድርገው የስርዓት ለውጥ አድርገናል ማለት ትችላለሁ፣ ምክንያቱም ደግሞ ሁሉም ተገድለዋል ብለው እንደነበርም ይታወሳል። ትራምፕ ለአንድ ወር በዘለቀው ጦርነት ውስጥ በርካታ የኢራን ከፍተኛ ባለስልጣናት መገደላቸውን በመጥቀስ የነበረው ስርዓት በጣም መጥፎ ነበር፣ ሁለተኛውም ተሾመ፣ እናም ሁሉም ተወግደዋል፣ ሁሉም ሙተዋል፣ በውስጡ ትንሽ ትንፋሽ ከቀረችው በስተቀር ብለዋል። ትራምፕ አክለውም ኢራን ከአሜሪካ ጋር ስምምነት ላይ ትደርሳለች ብለው እንደሚያምኑም ተናግረዋል። ይህ በእንዲህ እያለ የቡድን ሰባት ሀገራት ሚኒስትሮች እየተስፋፋ ባለው የመካከለኛው ምስራቅ ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ ሊወያዩ መሆኑ ተነግረዋል። የፈረንሳይ መንግስት የቡድን ሰባት ሀገራት ሚኒስትሮች ዛሬ መጋቢት 21 ቀን 2018 ዓ.ም ተገናኝተው በመካከለኛው ምስራቅ እየተካሄደ የሚገኘው ጦርነት የሚያስከትለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ ዘገባዎች አመላክተዋል። አሜሪካና እስራኤል ቅዳሜ የካቲት 21 ቀን 2018 ዓ.ም በኢራን ላይ የከፈቱትን ጦርነት ተከትሎ ቴህራን በባህረ ሰላጤው የሚገኙ ሀገራትና መሰረተ ልማቶች ላይ ጥቃት መፈጸሟና በተለይም የሆርሙዝን ወሽመጥ መዝጋቷ በመላው ዓለም የኢነርጂ አቅርቦት በመስተጓጎሉ የነዳጅ ዘይትና የተፈጥሮ ጋዝ ዋጋ ጨምሯል። ከዚህ ጋር ተያይዞ የምግብና የአፈር ማዳበሪያ እንዲሁም ሌሎች ቁሳቁሶች ላይ ዋጋ ጭማሪ ይታያል የሚል ፍራቻ በሀገራቱ እየተስተዋለ ሲሆን ይህንንም ተከትሎ የቡድን ሰባት ሀገራት ሚኒስትሮች ዛሬ ተገናኝተው በቀጠናው እየተካሄደ ባለው ጦርነት ምክንያት እያስከተለ ባለው ኢኮኖሚያዊ ቀውስ ላይ እንደሚመክሩ ተገልጿል። የዩኬ ጠቅላይ ሚኒስትር ኪር ስታርመር በበኩላቸው ዛሬ ከተለያዩ የንግድ ማህበረሰቦች ጋር በጽህፈት ቤታቸው ተገናኝተው በጦርነቱ ተጽዕኖ ዙሪያ እንደሚነጋገሩ የተገለጸ ሲሆን ጠቅላይ ሚኒስትሩ በኢራን ጦርነት ዙሪያ በጽህፈት ቤታቸው ከንግድ ማህበረሰቡ ጋር የሚያደርጉት ውይይት የሆርሙዝ ወሽመጥ መዘጋት ያስከተለው ኢኮኖሚያዊ ጫናን ያነሳሉ ተብሏል። በሌላ በኩል ደግሞ የዓለም ነዳጅ ዋጋ ሲጨምር ትራምፕ የኢራንን ሀርግ ደሴት ለመቆጣጠር እያሰቡ መሆኑን ተናግረዋል። ትራምፕ ይህንን ሀሳባቸውን ሲያብራሩም ምናልባት ሀርጌ ደሴትን እንቆጣጠር ይሆናል፣ ነገር ግን በጣም በርካታ አማራጮች አሉን ብለዋል። ትራምፕ ይህንን ያሉት በመካከለኛው ምስራቅ የሚገኙ የአሜሪካ ወታደሮች ቁጥር በከፍተኛ ሁኔታ በጨመረበት ወቅት ሲሆን ፕሬዝዳንቱ እንዳሉት እውነቱን ለመናገር የምንፈልገው ከኢራን የነዳጅ ዘይት መውሰድ ነው፣ ነገር ግን በዩኤስ ያሉ አንዳንድ የማይረቡ ሰዎች ያንን ለምን ታደርጋለህ ይላሉ በማለት ተናግረዋል። ትራምፕ ይህንን ይበሉ እንጂ በዩናይትድ ስቴትስ ውስጥ ባሉ ግዛቶችና ዋና ዋና ከተሞች በሚሊዮኖች የሚቆጠሩ አሜሪካውያን ንጉሥ አንፈልግም በሚል መሪ ቃል በጎዳናዎች ላይ ወጥተው ባሳለፍነው ቅዳሜ ተቃውሟቸውን አሰምተዋል። በማህበራዊ ሚዲያዎች ላይ እየተሰራጩ ያሉ ምስሎችና ቪዲዮዎች በርካታ የሆነ የህዝብ ቁጥር መሆኑም ተመላክቷል። 3,000 events in all 50 states on Saturday. Donald Trump has got to go. Hey. Richard Rosati came from New York to Washington, D.C. ይህ ዜናዊ ቲዩብ ነው።